መጽሐፍ ቅዱስ በጌታ ደስ ይበላችሁ ይላል። በጌታ ደስ ይበላችሁ ማለት በሁኔታዎች አይደለም ማለት ነው። አብዛኛውን ጊዜ እኛ ለመደሰት የሁኔታዎችን መገጣጠም እንጠብቃለን። ነገር ግን ያንን የምንጠብቅ ከሆነ የደስታችንን ቀን በጣም እያራቅነው ነው። መጽሐፍ ቅዱስ በሁኔታዎች ሳይሆን በጌታ ደስ ይበላችሁ ነው ያለው። መዝሙር 37 ቁጥር 4 ላይ ሲናገር በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጥሃል ይላል። ይህንን ክፍል ድሮ ሳነበው የሚመስለኝ የልብህን መሻት ስለሚሰጥህ በእግዚአብሔር ደስ ይበልህ የሚል ነው። ነገር ግን አይደለም። ክፍሉን በደንብ ካስተዋላችሁት የልባችሁን መሻት የምታገኙበትን ሚስጥር እየነገራችሁ ነው። እንዴት ካላችሁኝ በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጥሃል ብሎ ማለትም መጀመሪያ የልብህን መሻት ሳታገኘው ሁኔታዎች ሳይስተካከሉ አስቀድመህ በእግዚአብሔር ብቻ ደስ ይበልህ፣ ያም ደስታ የልብህን መሻት ይሰጥሃል እያለ ነው። ስለዚህ በእግዚአብሔር ደስ ስንሰኝ ሁኔታውም ደስ ማሰኘት ይጀምራል። አይናችንን ግን ሁኔታው ላይ አድርገን በሁኔታ ደስ ለመሰኘት ምንሞክር ከሆነ መቼም ደስ አይለንም። ስለዚህ ከሁሉ በፊት በጌታ ደስ ይበላችሁ። ደግሜ ልበል፣ ደስ ይበላችሁ።